እንኳን ደስ አለህ ኮንግራቹሌሽን ብለናል። ሳሚና የተከበራችሁ እንግዶች፣ አድናቂዎች፣ ወዳጆች፣ የሚዲያ አካላት፣ አርቲስቶች ሁላችሁም በድጋሚ ስለመጣችሁ ከልብ እናመሰግናለን። ሳሚ ሌላኛው መልክ ስለተሰኘው አልበም አጠር ያለ እና ለእንግዶቻችን እንኳን ደህና መጣችሁ ንግግር አለ። እንግዶች እዚህ ስለተገኛችሁ በጣም ነው የማመሰግነው። እኔን አክብራችሁ የጠራችሁን አካሎች አክብራችሁ እዚህ ስለተገኛችሁ በጣም ደስ ብሎኛል። ሌላኛው መልክ ጉዟችን እንግዲህ በአክቹዋል በቀረጻ ከወጣን አመት ያልፈዋል። ከጉራጌ ነው የጀመርነው። በመላው ኢትዮጵያ ነው ዞረን የቀረጽነው። አዲስ ኤክስፒሪየንስ ነው ለኛ። ብዙ ባህላችንን፣ ማንነታችንን፣ ሌላኛው መልካችንን የፈለግንበት ያገኘንበት ጉዞ ነው። በጣም ደስ ብሎኛል። ሁላችሁም ወጥቷል። እንግዲህ ሁላችሁም ደግሞ አድመጣችሁ ራሳችሁ እንድትፈልጉበት መልካችሁን እንድታዩበት እፈልጋለሁ። ስለመጣችሁ ግን በጣም ነው የማመሰግነው። ደስ ብሎኛል። ዋናው ሞራላችሁን እስቲ ጭብጨባ ያንሰናል። ሞራላችሁ ሳሚና ደግሞ ወደ መድረክ ጋብዛለሁ።
ሁለቱ ሙዚቃ የሰማችሁት አንደኛው ገላና ነው፣ ሁለተኛው ሙና የሚለው ነው። ገላና ወደ 4-5 አካባቢዎች ዞረን ነው የሰራ ነው። በጣም ደስ የሚል ኤክስፒሪየንስ ነበረ። እዛው ማህበረሰቡ ጋር ገብተን ከነሱ ጋር ለሳምንት በላይ ቆይተን የሰራነው ሙዚቃ ነው። የኦሮሚያን 4 ነገሮችን ለማንጸባረቅ ነው የፈለግነው። አንደኛ ኦሮሚያ ስፋቱ፣ ሁለተኛ ደግሞ በጣም የዋህ መሆናቸው የዋህነታቸው፣ ሶስተኛ ጀግንነቱ እና አራተኛ ደግሞ እንግዳ ተቀባይ መሆኑ ያንን 4 ነገሮች ለማንጸባረቅ ነው የሞከርነው ማለት ነው ሙዚቃ ላይ። እኛ ድሮ ስናድግ አሁን ፉሪ የሚባለው አካባቢ እዛ እንሄዳለን ማለት ነው ለመጎብኘት ምናምን ቅዳሜ ልጆች እያለን ማለት ነው። እና እዛ ልክ ሲጠማን ውሃ ምናምን ያሉ ሰዎችን ሄደን ቢሻንፊሊ እንላቸዋለን ማለት ነው። እችን እናውቃለን ማለት ነው። እና ቢሻንፊሊ ምናምን ስንላቸው ወተት ነው የሚሰጡን የዛ ጊዜ። እና ያ እዚህ ሙዚቃ ውስጥም ያካተት ነው አንዱ ነገር ነው። ውሃ ስጠይቋቸው ወተት የሚሰጡ አይነት ማህበረሰብ ስለሆነ ያንንም 4ቱን ነገሮች ለማንጸባረቅ ነው በኦሮሚያ በአምቦ በዚህ በወንጪ በኩራ ፈርዳ ዞረን የሰራ ነው ስራ ነው ማለት ነው። ሙና ደግሞ የሚለው የወሎ ይዘት የያዘ ነው። ወሎዎች ብዙ ግጥም ላይ በጣም ጠለቅ ያለ ነገር አላቸው። ብዙ ሀሳባቸው ከግጥም ጋር እያዋዙ የመናገር ነገር አላቸው። ወሎ ሄደን መቅረጽ ፈልገን ነበረ። አሁን ባለው ሁኔታ ስናስጠና እሱን አልቻልንም። አንደኛ ጉዞ የምናደርገው ራሳችንን ድራይቭ እያደረግን በመኪና ምናምን ስለሆነ አልቻልንም። ሰው ለዛ የሚቀራረብ ደብረ ብርሃን፣ ጣርማበርና አንኮበር መሄድ ነው። አንኮበር ትንሽ ከሴኩሪቲ አንጻር ያስቸግራል፣ ግን ጣርማበር ቆይተናል እና ደብረ ብርሃን ማለት ነው። ሰው ያንን የወሎን ሪፕሬዘንት እንዲያደርግ አድርገን ሰርተናል። ሙና ብዙ ሀሳብ ያጨቀ ሙዚቃ ነው። እሱን ቀስ ብላችሁ ብታዳምጡትና ያንን ሀሳብ ብትገዙት በጣም ደስ ይለኛል ማለት ነው። ዛሬ ግን እዚህ ብዙ ጓደኞች የጥበብ በሙዚቃ ውስጥ ያሉ ጓደኞች ያሉ አክቹአሊ እዚህ አልበም ውስጥም የተሳተፉ ማለት ነው። ለምሳሌ መውደድ ክብሩ እኔ መውደዲና ነው የምለው። እሱ አሁን ጉራግኛው ሲመጣ ትሰሙታላችሁ። እዛ ላይ ብዙውን ነገር የጉራግኛውን የጻፈው ቅርጹን ምኑን እንትን ያደርገው ሼፕ ያደርገው እሱ ነው። ሮባ ጁኒየር እሱም አለ። ሮባ ጁኒየር የታማው ላይ በባክ ቮካሊስትም አለ። ብዙ ሀሳቦች ነበሩት። ሮባ የራሱ በጣም ለየት ያለ ስታይል ያለው ልጅ ነውና እሱም አክብሮ መጥቷል። ዳዊት አለማየሁ እሱም እዚህ በመካከላችን ነው የሚገኘው። ትግረኛው ላይ የተወሰኑ ግጥሞችን ያስተካክለው እሱ ነው። ዳይሬክሽኑ ላይ ምንም ላይ የሰራው። ከጋዜጠኝነት ደግሞ ካየነው ከሆስት ዲጄ ኪንግስተንም ደግሞ እዚህ ከመካከላችን አለ። ወዝ አዲስ እንግዲህ እሱንም አመሰግናለሁ። ብዙውን የፕሮሞሽን ስራዎቹን እንትን ያደረገው እሱ ነው። ሌሎችም ብዙ አሉ። እንግዲህ ከዚህ በኋላ ደግሞ እየመጣው አፕዴት አድርጋችኋለሁ። ስለመጣችሁ ግን በጣም አመሰግናለሁ ሁላችሁም ማለት ነው። ገና ይቀጥላል።
አንዴ ለመውደድ ግሩማ ሞራላችሁን እስቲ አንዴ እዚህ ሙዚቃ ላይ ጉራጌኛ ፓርት እሱ ነው የጻፈው። ስትራክቸሩን የሚያስተካክለው እሱ ነው ያለውን ኤክስፔሪየንስ አንተ ደግሞ ዊትነስ ብትሆንስ? እውነት ለመናገር የእሱ ኢነርጂ ነው እንደዚህ አስተሳሰብ መናበሩ ከስሜት ጋር በጣም አንድ አይነት ነገር ላይ በመሆናችን ይሄን እንዲህ ወደ መሬት ወርዷል። ሳብዬ በጣም ይህን እድል ስለሰጠኸኝ በጣም አመሰግናለሁ። ፕሮግራም ተመልካቾቻችን እንዴት ናችሁ? ሁሉ ሰላም። ዛሬ እንግዲህ የሳሚዳን አልበም አራተኛ አልበሙ መሰለኝ አይደል? እሱ ምክንያት በማድረግ ከዊሳም ጋር ተገናኝተናል። ዊሳም ማለት በሀደርኛ ዘፈን የምናውቀው የምናከብረው አባት በተለይ አባት ነው። እስቲ መጀመሪያ ስለሱ የሆነ ነገር በለ። እንግዲህ ስለ አባቴ አውርቼ አልጨርሰውም። እንግዲህ አባቴ ስለሆነ ብቻ በጣም በቃ እኮራለሁ ሁሌም። ስለሱ ሌላ ፕሮግራም የሚያስፈልገኝ ሰው በኢትዮጵያ የሀደርኛና የሀረሪ ዘፈን ብቸኛው ድምፃዊ ማን ነው? ሙሉ ስም እንጥራው አንተ። ዊሳም ኢህሳን አብዱሰላም። አብዱሰላም በጣም የምናውቀው የእሱ ልጅ ነውና ዛሬ ደግሞ በሳሚዳን አልበም ላይ የራስህን አሻራ አሳርፈሃል። አዎ በምችለው አቅም። ምንድን ነው እስቲ ንገረን። ያው ይሄ የሳሚዳን አልበም ሌላኛው መልክ ይባላል። ሁሉም ሀገር እየሄደ የሰራው አልበም ነውና ያው ሀረር ደግሞ አንዷ አካል ነች። እውነት ነው። ድሬዳዋም እንደዛው የተማርኩባት በጣም ወዳት ሀገር ነች። ስለዚህ የሁለቱን ስራ አለ ብሎ ከፋዘር ጋር አፕሮች አድርጎት ከሱ ጋር ነበር የጀመሩት። ከዛ በኋላ ያለውን ነገር ግጥሙን የማስጠናት ጊታርም እንደገና ለክሊፕም አብረን ሄደናል። ሀረርም ድሬዳዋ ክሊፑን ካያችሁት እዛ ላይ አለው። እኔም በጣም ደስተኛ ነኝ ከሱ ጋር እድል አግኝቼ በመስራቴ። በጣም የሚገርም አልበም ነው። እንግዲህ ይሄን ይመስላል። እኛም ዛሬ እንዳየነው እኔ በሰማሁት ደግሞ ሙሉ ስራው በጣም ቆንጆ ነው። በጣም ወድጄዋለሁ። እንግዲህ እዚህ ስራ ላይ ደግሞ ይሄ ታዳጊ ድምፃዊ ተሳታፊ በመሆኑ እኔም ደስ ብሎኛል እና ሙሉ ፕሮግራሙ ተከታተሉ። ሙሉ ሌላ ሰፊው ከሀደሪ ስራ ጋር በተያዘ ደግሞ ካንተ ጋር ሙሉ ጊዜ ይኖረናል ማለት ነው። ጠብቁ፣ በቅርቡ አዲስ ስራዎች ይመጣሉ። ያንተም ዩቲዩብ ቻናል አለ፣ እስቲ ብትነግራቸው ለኛ ተመልካቾች። የኔ ዩቲዩብ ዊሳም ኢህሳን ይላል። ሰርች ካደረጋችሁ ታገኙታላችሁ። እንግዲህ ለየትኛውም ስራ ሰብስክራይብ አድርጉት። ቴንክ በጣም አመሰግናለሁ። ሰላም በሌሊት ፋዘር። ቴንክ ዩ በጣም። አሁን ደግሞ የምገኘው ከአቤል ጋር ነው። እንግዲህ አቤል ማይክ አይደል? እስቲ ራስን አስተዋውቅልን። እሺ ያው እንግዲህ እኔ በሶሻል ሚዲያ ስም የመጣሁት እሺ አቤል ፍቃደ ስላሴ ያው ኢቨንት በማዘጋጀት ነው እኔ የማውቀው። እስቲ አንተ ደግሞ ለተመልካቾቻችን ምን አይነት ኢቨንት እስካሁን አዘጋጀው? አጭር ያው የሳሚዳን እንዳለው ነው ማለት ነው። አዎ የተለያዩ ኢቨንቶች አዘጋጅተናል። እሺ
ከኮርፖሬት አንስቶ የተለያዩ የሙዚቃ ኮንሰርቶችን አዘጋጅተናል። አሁንም ያው ከሳሚ ጋር መጪው የሳሚዳን አልበም መጪ ሌላ ኮንሰርት አለ ከሱ ጋር ኖረናል። ብዙ ኮንሰርቶች ይኖራሉ። አልበሙ ግን እንዴት አየኸው? በጣም አሪፍ ነው። እንዳያችሁት እንዳዳመጣችሁት በጣም ጥሩ ነበር። ከጠበቅነው በላይ ነው ያገኘነው። እንዳየው ብዙ ሀገራት ዞረን ባህሎቻችንን፣ ማህበረሰቦቻችን ምን አይነት ስብዕና እንዳላቸው ብዙ ነገር ተመልክተንበታል እና በጣም ትልቅ አልበም ነው። በጣም እኔም ከጠበቅኩት በላይ ነው። በጣም ወድጄዋለሁ። በዛ ላይ የእናንተ ልፋት ድካምንም ተመልክተንበታል። እውነት ለመናገር የሳሚዳን አልበም ምንም የሚጣል ነገር የለውም። አቤል አንተንም በጣም ማመስገን እፈልጋለሁ በዚህ አጋጣሚ። ሌላ ማስተላለፍ የምትፈልገው ለሱም የምትለው ነገር ካለ? ዩቲዩብ ላይ ተለቆላችኋል። አዳምጡት፣ ትወዱታላችሁ። ደግሞ ደስ የሚለው ለየት የሚያደርገውም አብሮ ከክሊፕ ጋር ስለወጣ ሞር ዩኒክ ያደርገዋል እና ሰውን ኢንጆይ እንዲያደርገው ተደርጎ ስለተሰራ አሪፍ ይሆናል ብለን አስባለሁ። በጣም እኔ የሚያየው እሱ ነው። በጣም በመጨነቅ የተሰራ ስራ ነው። ሙዚቃ ክሊፑም እንደገና ደግሞ አውዲዮውም በጣም አሪፍ ነው። እንግዲህ የሳሚዳን ዩቲዩብ ቻናል ላይ ነው አለ የሚያገኙት። ስለዚህ ሁላችሁም እዛ ላይ የገባችሁ በጣም ተወዱታላችሁ በእርግጠኝነት። ላይክ፣ ሰብስክራይብ። ከአቤል ጋር ደግሞ መስራት የምትፈልጉ ደግሞ የእሱን ኢንስታግራም ከስር እናደርግላችኋለን። የትኛውንም ኢቨንት አይደለ ኮንሰርት፣ የተለያየ ኢቨንቶች እንሰራለን። ካሁን በኋላ ትልልቅ ኢቨንቶችን እናዘጋጃለን ብለን እናስባለን ከፈጣሪ ጋር። እንግዲህ ይቀጥላል። የሳሚ በዚሁ አይቀርም። የተለያዩ ክሊፖች ከዚህ በኋላ እንሰራለን ብለን እናስባለን። ያልዳሰስናቸው ሀገራት መጪውን ጊዜ ከእኛ ጋር ከሳሚ ጋር አብሮ እንድትቀጥሉ አስተላልፋለሁ። ቴንኪው። በጣም አመሰግናለሁ አንተን።